ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ትሬንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በነገራችን ላይ ውሳኔ ካስደሰታቸው ሰዎች መካከል አንደኛው ነኝ። ምክንያቱም በምንም አይነት የማትመቸኝ ደስ የማትለኝ ሰው ነች የምታወራው ሁሉ። ታዲያ በሌሎቹ ላይ የለመደችው ነገር ወርቁ አይተነው ላይ ስታመጣው እዚህ ደረጃ ደርሳለች። ምንድነው ጸባቸው ለምትሉ ሰዎች ከዚህ በፊት ወጣ ኤችአይቪ ቫይረስ አለበት በማለት የተለያዩ ነገሮችን በመናገር እንግዲህ ሰዎችን ሁሉ እንደዛ ስታሳምን ነበር። ያ ነገር ልክ እንዳለበት ሰው ቢነግራትም ልትመለስ አልቻለችም። መጨረሻ የሆነ ታዲያ ይሄን ነገር ሲሰሙ ቲክቶከሮች ወይ ደግሞ ታዋቂ ሰዎች ምን አሉ? ዮኒ ማኛን ላሰማችሁ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክቶከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥማጥሽን ያጠፋዋል። ድምጥማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ። ታዲያ ሄለን ምን ብላ ነው ለምትሉ ሰዎች ቅድም እንዳልኳችሁ የማይገባ ነገሮችን ስትናገር በመጨረሻ ደግሞ ነገሮችን እንድታውልህ እንግዲህ ጊፍት ለምሳሌ አንበሳ ምናምን መስጠት አለብህ ሁሉ ስትለው ነበር። ቆይ ላሰማችሁ። ወርቁ አይተነው አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ ምረጥ። which one the best answer? በነገራችን ላይ ፍርድ ቤቱ ከወሰደባት ውሳኔዎች መካከል አንደኛው የቪዲዮ የሰራችው ቪዲዮ ሙሉ ለሙሉ እንድታጠፋ፣ ሲቀጥል ደግሞ የገንዘብ ቅጣት፣ ከዛ ላይ በጣም ብዙ ፕሮሰሶች አሉት። እንግዲህ ወደ ላይኛው ፍርድ ቤት ደግሞ ይሄዳል ተብሎ ይጠበቃል። ለማንኛውም ግን ሶሻል ሚዲያ ላይ ያላችሁ ሰዎች ስታወሩ ምን ስትናገሩ ጥንቃቄ ብታረጉ የተሻለ ነው። አወድ ማን ነው? አወድ ማለት ናሆም ፎንቲ የሚበደው ሰው ነው ያለው እኮ ቃል በቃል። እንደዚህ አረክ ሲባል እኔ መርቅኜ ነው እኔ እንደዚህ ብያለሁ እንዴ ምናምን ነገር ይላል እንዴ። እስከ መቼ ብራዘር? አልፋታም። አሁን እግዚአብሔር ምስክር ያልፋታ ታያለ። በእውነት አልፋታም። አልፋታ በጣም የሚያስጠላ ቅናት በዚህ ልክ ማለት ነው። እኔ አወድ ለፍራይዴዎችን አምስቱንም በቢዝነስ ክላስ ዱባይ ይወስዳቸዋለሁ ሲል እኔ ተመቀኝቻለሁ። እስቲ ንገሩ። ከአንድ ቲክቶከር ጋር ነው አለመግባባት ውስጥ የተፈጠረው። እሱ ደግሞ ምንድነው የላይቭ ጌም ነበርና እዛ የላይቭ ጌም ላይ የናሆም ጊፍተር የነበረው ሰው ገብቶ እንዳይሰጥ ናሆም ነው የከለከለው በሚል አንድ ቲክቶከር ይናገራል። ይሄን ቪዲዮ አይተነው እንመለስ። ውጪ እንትና ናሆም ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ወላሂ ላዚ አንተ በመቀበል ሲሰጠን ባፍና ተፈትስ ለማኝ ልጅ እንደሆነ ይሰጠኛል ገዴ ሃዳው። ታዲያ በዚህ መባባስ ውስጥ ነው እንግዲህ እንዳያችሁት ናሆም ወጥቶ በዚህ ደረጃ ተማሮ ሲያወራ ያያችሁት። ለማንኛውም ነገሩን በሰፊው የምታውቁ ሰዎች ካላችሁ እስቲ ኮሜንት ላይ ጻፉልኝ። እንታስኪ ሲሊንደሩ ሰካው ጋሻሴ ጥርስ አጥንት ነው እንዴ? አይ ጉበት
የቴዲ ክሊፕ ለምን አትሰራለትም ማለት አንተ ጀለስ ከዛ የትኛው ለለዋለሁ ማህል ገቡና አቆሙ ከዳሩ አልቻልኩም በቃ አልቻልኩም ይመቻችሁ አንዳንድ ጨዋታ ራስ ላይ ራስ ተፎኩ ስሬስ አትረጅኝም ትረጅኛለሽ አንቺም እየኮነጅ ጫማዬን የምግፈው እማፈቅረው ሰው ያጣው መሰለሽ ነው አንቺ ቢው ጀነት ደርሽ ልመለስ ነው ሰው ትንቂያለሽ ሳ አይ ምንድነው ስልክ አስሪ ሄሎ ማለት አውራሽ ኖርኛ ለበለዚያ ግን ነግሬሻለሁ በነገራችን ላይ ሰዎች ራሳቸው ላይ ሲቀልዱ በጣም ነው የሚያዝናናው ቀልድ የሚችል ሰው ደግሞ ቀልድ ሲቀልድ የሚሆን ሲቀልድበት ደስ ይላል ካለዛ ግን ማምረር የሚያመር ሰው ግን ከሆነ ግን በጣም ነው የሚያስጠላው አባ ካው ምንድነው ካው እሺ ዶንኪ አያ እሺ ሺፕ በግ እሺ እራት ምስር ምስር ትናንትና ራሴን አሞኛል ብዬ ፖስት ባረኩት ቪዲዮ መጀመሪያ ከሁሉም ቀድመ ላይክ ያረክልኝ የሰፈራችን የሬሳ ሳጥንሻች ምን አስበህ ነው ላይክ ያረክልኝ ይሞታል ብለህ ነው እና ምንድነው ታሽሎኛል አልሞትኩም ደመኝነቴን ፍጫለሁ ላይክንም አንሳብኝ በሞትም ካንተ አልገዛም ላዳ ወዴት ነው ያው አስተጣጣፋን የተመቸኝ የላዶ በጣችና ካንዳንዶ እኔ ከደሙ ንጹህ ነኝ እኔ ምን ውስጥም የለውም ምን ውስጥም አረግፍ አቡ የትም ተወለድ አትወለድ በራሴ ያራዳ ልጆች ያንተ ወለዳችሁ የተወለዳችሁ